ቀጥታ እንጀምር ጊዜ እንድንወስድበት አልፈልግም ዋና ፖይንቶች እንድናነሳ ሞስት ኢምፖርታንት የምንላቸው ፖይንቶች ጀነራሊ በምን ሶሻል ሚዲያ ዲጂታል ማርኬቲንግ ፎር ዳይሬክትሊ ሪል ስቴት ኤጀንት ብቻ በሚል ነው የምንመካከረው ዛሬ በመሃል አንድ ቤዚክ ሩል አለኝ ፐርሰናሊ የምናገረው ፕሊዝ አቋርጡኝ ከፈለጋችሁ አሮን ምንም ያወራው ነገር ሴንስ አይሰጥም እዚህ ጋር ጨምርልን እንደዚህ አይነት ነገር ካላችሁ ጀስት አሮን ብላችሁ ጠሩኝና ንገሩኝ አንዳንዶቻችሁን አውቃችኋለሁ ሪል ስቴት እኔም ብዙ አመት ሰርቻለሁ ቀጥታ ነው የምንገባው ምንም ቴን ማለት እንደዚህ ሲሆን እንትን ማለት ደግሞ እንደዚህ ነው የሚለው ነገር እኔ የለኝም ቤዚክሊ ሶሻል ሚዲያ ማርኬቲንግ ወይም ዲጂታል ማርኬቲንግ የሚለውን ተርም በመጠኑ ቢሆን ዲፋይን እናደርገዋለን that's it ከዛ በኋላ አክቹዋል ፍሩቱ ላይ ነው የምንሄደው መብላት ነው የምንጀምረው መብላት ወይም ልንበላ እንግዲህ ወደፊት ልንበላ አይደለ ምንበላበትን ታክቲክ ነው የምናወራበት ማለት ነው ሶሻል ሚዲያ ማርኬቲንግን በሶስት መንገዶች ዲፋይን ላድርገው እነዚህ ሶስት ኤሌመንቶች ብቻ ተጠቅመን አንድ ላይ ተደምረው ይህ እዚህ ላይ ይመታል ማለት ነው ልክ ስንመታው ተግባብተናል ካልመታ ነው አልተግባባንም ምን ትሉኛላችሁ ቅድም እንዳልኩት አሮን አልተግባባንም የሚለው ነገር ተነግሩኛላችሁ ሶስቱ ኤሌመንቶች ምንድናቸው የመጀመሪያው ከዚህኛው ኤሌመንት እንጀምር እስቲ በእንግሊዝኛው ምን ይባላል አረ ተው ገና እኮ በአማርኛ ልጠይቃችሁ እኮ ነው በእንግሊዝኛው ነው ካላወቃችሁ ተበላና ምን ይባላል ቀስቴን አውጥቼ ውስጡ ከትቼ ለመተኮስ የምጠቀመው መሳሪያ ምን ይባላል ያ መሳሪያ ቦው ይባላል አይደል ወይም በአማርኛ ውስጥ እስቲ እሺ አይ ቲንክ እዚህ አካባቢ ድምጽ እየሰማሁ ነው ምን ይባላል ቴንክ ዩ በጣም ደጋን ይባላል ከዛ ዛሬ ካሮን ምን ተማርን ብዬ ስጠይቃችሁ መጨረሻ ላይ ደጋንን ቢያንስ እሱን ይዛችሁ ልትሄዳላችሁ ብዬ አስባለሁ ደጋን ይባላል ደጋኑ እዚህ ጋር እንደ ምሳሌ እየተጠቀምነው ነው ደጋኑ ኢን አወር ኮንቴክስት እኛ በምናወራው ጉዳይ ላይ ምን ነው ሪፕሬዘንት የሚያደርገው መሰላችሁ ያለንበትን ስፔስ አንድ ስራ ሶሻል ሚዲያ ማርኬቲንግ ነው ዲጂታል ማርኬቲንግ ነው ለማለት ግዴታ ያለንበት ደጋኑ ምን መሆን አለበት ኦንላይን ስፔስ መሆን አለበት ዲጂታል መሆን አለበት ስለዚህ ቢያንስ እንኳን ኢንተርኔት ኮኔክቲቪቲን ሪኳየር ያደርጋል ካላስማማንም የሚያስማማን ነገር ልንገራችሁ አሁን ለምሳሌ የቲቪ ማስታወቂያ በተለምዶ ኢትዮጵያ ውስጥ ዲጂታል ማርኬቲንግ ነው ብሎ የሚያስቡ ሰዎች በጣም ብዙ አሉ በጭራሽ አይደለም ሬዲዮ አይደለም በየመንገዱ የምታዩዋቸው አዳዲሶቹ ቢልቦርዶች አሉ አይደለ እነሱም አይደሉም መስቀል አደባባይ የተሰቀለው ትልቁ ቢልቦርድ አለ አይደለ እሱም አይደለም ዲጂታል ማርኬቲንግ አይደለም እሱም ለምን አንድ ቤዚክ ኤሌመንት ብቻ ሉዝ ስላደረገ ይህን ደጋኑ ምንድነው ኦንላይን ስፔሳችን ስለሆነ አንድ ስራ ሶሻል ሚዲያ ማርኬቲንግ ወይ ዲጂታል ማርኬቲንግ ለማለት ቢያንስ እንኳን አንደኛ ኤሌመንታችን ምን ሪኳየር ያደርጋል ኢንተርኔት ኮኔክቲቪቲ ተስማማን ከዚህ በኋላ ስለዛ ሰዎች የሚጣረስ ነገር ሲናገሩ እንግዲህ አሮንን ሪፕሬዘንት አድርጋችሁ ትናገሩልኛላችሁ ብዬ ተስፋ አደርጋለሁ ሁለተኛውን ቀስት ብለኛል ቅድም ቀስቷ አለች ቀስቷ ኢን አወር ኮንቴክስት ምን ነው ሪፕሬዘንት እያደረገች ያለችው የኢንፎርሜሽን ቋት ነው የሐሳብ የመረጃ ቋት ነው ሰብስቤ ይዤዋለሁ አይደለ ኦንላይን ስፔስ ውስጥ ከተዋለሁ ያቺን ቀስት ፕሮሰስ ይስዋለ ኳላ አንግቼዋለሁ ቀስቱን ይዤው ወይም ደግሞ እየዞርኩኝ ነው ከዛላ ደጋኑ አለኝ በዚህኛው እጄ ምን አደርጋለሁ እከተዋለሁ አይደለ እወጥራለሁ ለመተኮስ እዘጋጃለሁ ምከታት ዋናው መሳሪያ ማለትም ሄዶ የሚያርፈው ሰው የሚመታው ወይም ደግሞ በእናንተ ኮንቴክስት ሰውን የሚያስገዛው የኢንፎርሜሽን ቋት ናት እቺን ዲፋይን አድርጉልኝ ኢንፎርሜሽን ቋት አላት አይደለ በጣም ግን ኮምፕሊኬትድ የሆነ ወርዲንግ ነው የሚሆንብን ግን በተለምዶ ኮንስታንትሊ የምትጠቀሙት ቃል አለ እናንተም ዘርፍ ላይ ኮንተንት እቺ የመረጃ ቋት ያልናት ለምንድን ነው ኢንፎርሜሽን አልፈልግም ዝባዝንኪ ሰምታችሁ አታውቁም ሶሻል ሚዲያ ላይ ምንም ሴንስ የማይሰጥ በጭራሽ ምንም ማይገባ ጉዳዩም እንደሆነ አታውቁም ሌላም ሰው አልገባውም ኮሜንቱ ጠቅላላ አልገባኝም ነው ይሄ ሶሻል ሚዲያ ማርኬቲንግ አልሰራችሁም የዛኔ ለምን ኢንፎርሜሽኑ ምን አላረጋችሁትም በእንድል አላረጋችሁትም ቋት አላረጋችሁትም አልተሰበሰበም የተሰበሰበ አይደለም ኮንተንት ለመባል ግዴታ ምን ሪኳየር ያደርጋል ኢንፎርሜሽኑ መሰብሰቡን ሶስተኛ እዛች ጋር ምን አለች ታርጌት አለች ኢላማችን ወይም አላማችን እያለ ምን ያለ ነው አለ ሪች እናደርገው እየሞከርን ያለ አለ ቀስቷን አወጣው ደጋኑ ውስጥ ከተትኩኝ ተስማማን ኦንላይን ስፔስ ውስጥ ኮንተንቲንግ ከተትኩኝ ከዛስ ምን ልጫን ነው ከስር ምን ምትል በትን አለች ፖስት የምትላለች አይደል ፖስት የምትሏን በትን ስጫን እንዲደርስልኝ መፈልጋቸው ሰዎች አሉ አይደለ ለሆነ ሰው እንዲደርስ ነው አይደል እሺ ለእናንተ ላምጣው እኔ ማለት ማማበትን ኮንተንት አይነት ልንገራቸው ሪል ስቴት ላይ በጣም ሪሰርች አድርጋለሁ ብዙ አይቻለሁ ብዬ አስባለሁ አድቫንስድ ነኝ ሜቢ እናንተም ከኔ በላይ ልታውቁ ትችላላችሁ ግን ማስተውለው ነገር አሁን ለምሳሌ ቀልድ ኮንተንቶች ስለ ሪል ስቴት ብዙ ትሰማላችሁ አይደል እገዛለሁ ብሎኝ ሳይገዛ ሲቀር እንትን ብሎኝ እንደዚህ ሲሆን ምሰሩ ከሆነ ዳይሬክትሊ አታክ ያደረኳቸው አይደለም ግን እውነታውን ስናገር እንዴት ነው ሶስት ታርጌት ኦዲየንስ አለን ያው ታርጌት አይደለ ስለ ታርጌት ነው እያወራን ያለነው ሪል ስቴት ላይ ኢትዮጵያ ውስጥ ሊገዙ የሚችሉ ምንላቸው አይዘር ዲያስፖራ ኮሚኒቲ ማለትም እዚሁ ባለው በቤተሰባቸው ዘንድ ሪፕሬዘንታቲቭ ኖሮት አንድ ሁለተኛ
ነጋዴው፣ ሶስተኛ ደግሞ የብድር አማራጭ ሊያገኝ የሚችል ግለሰብ። ስለዚህ የባንክ ሰራተኛ፣ ኤንጂኦዎች ውስጥ የሚሰራ የተለያየ ተቋማቶች ብድር ማግኘት የሚችል 3 ከዛ ውጪ አሮን ጋር ብመጡ አሁን አልገዛችሁም፣ ይቅርታ ምንም እናደርግ አንችልም። ልትጠይቁኝ ትችላላችሁ፣ አልገዛችሁም። ለምን? የለኝም አቅሙ። ባይንግ ፓወር የሚባል ነገር አለ አይደል? አቅሙ ያለው ሰው እነሱን ነው ታርጌት እያደረግን ያለ ነው። ስለዚህ እነዚህን ታርጌት ኦዲየንሶች አይዘር ዲያስፖራው ወይ ገንዘብ ያለው ነጋዴው ወይ ደግሞ ብድር ማመቻቸት የሚችል ከዛ ውጪ ኢንቨስተርስ የሚባሉ አለ አይደለ? ጀስት ሪል ስቴት ኢንቨስቲንግ ብቻ የሚሰሩ ሰዎች አሉ። እነሱን ነጋዴዎቹ ሳይሆን የምንመድባቸው እነሱ ምንም የሚፈጠር ምንም ቢያንስ እንኳን ያልተገነባ ቤት ገዝተው መሰረቱ ተጥሎ ሁለተኛ፣ ሶስተኛ፣ አራተኛ ላይ ሲደርስ መልሶ ሲሸጠው ያዋጣው ከሆነ እሱ ሆፕ አድርጎ ይገዛል አይደለ? 4 ያዝ። እነዚህን 4 ሰዎች ነው ታርጌት እያደረግን ያለ ነው። እነዚህን 4 ሰዎች እንግለጻቸው። ማን አለ? ዲያስፖራ ኮሚኒቲ ሜሪ የምትባል ዲኤምቪ ኤሪያ ውስጥ የምትኖር ከወጣች አንድ 12 ዓመት ሆኗታል ከኢትዮጵያ። እናቷና አባቷ እዚህ ነው የሚኖሩት። ምን አሰበች? ለምን በእናትና በአባቴ ስም እዛ ባጠራቀቅኩት ገንዘብ አልገዛም ብላ ወሰነች። ሜሪን ያዘናል። ሜሪን ገደልን። ነጋዴ በቀለ ግን የኢትዮጵያ ስም መጥራት አሁን ትንሽ ቻሌንጂንግ ነው፣ የራሱን ጉዳይ ስላለ በቀለ ይባላል። መርካቶ ላይ ነበር የሚሰራው። በጣም ትልቅ ሱቅ ነበረው። በጣም ብዙ ዓመት ሰርቶበት ከዛ በኋላ ደግሞ ከተማ ላይ አስፋፋ ብሎ የውሃ ላስቲክ ማምረቻ ፕላንት ከፍቷል። አሁን ላይ እሱን እየሰራ ነው። ከዛ ደግሞ ልጁ የሆነ ነገር ይሰራል። ሚስቱ ሱቅ አላት፣ ቡቲክ ቦሌ አካባቢ። በቀለ ሪሌቲቭሊ አቅሙ አለው፣ ባይንግ ፓወሩ አለው። የማንን ፕሮዳክት ለመግዛት? የዲኤምሲ ፕሮዳክት ለመግዛት ያስማማናል። በቀለን ያዝን። ሶስተኛ ይሄንን ብዬው አላውቅምና በጣም ኢንጆይ ያደርኩት ነው። አራሻቸው ስም መምረጥ ቀጣዩ እናንተ ናችሁ መርጡልኝ። ሶስተኛው ማን ነው? የባንክ ሰራተኛ ወይም ደግሞ ኤንጂኦ ውስጥ የሚሰራ ተቋሙን አሲዞ በሆነ አይነት ነገር ብድር ማግኘት የሚችል በብዛት ኤንጂኦ ተቋማቶች ወይር 5-6 ሆነው የሚገዙ አሉ። አጋጥሟቸው ያውቃል? እኔ አሁን አንድ ጊዜ ማርኬቲንግ ሰርተን ኤንጂኦ ተቋም ኮንታክት አድርጓቸው ድርጅቱን ከዛ ሴልሶቹ ወስደዋቸው በጣም ሲግኒፊካንት ገንዘብ አይ ቲንክ የመጀመሪያ በጣም ትልቅ ገንዘብ ያገኘሁት በህይወቴ እሱ ነበር። ለምን 6 ቤት ነው የሸጠው ባንዴ 6 ሆነው ነው የመጡት ሊገዙ ማለት ነው። ይህን አማራጭ ያላቸው ድርጅታቸው ኢንቨስት ለማድረግ ፈቃደኛ የሆነ ኤንጂኦ ተቋሙ ወያ ተቋም እያልን ያለው ኢንቨስት ለማድረግ ፈቃደኛ የሆነ ሲኖር፣ ሶስተኛው አለ። ማን ልበለው? ይህን ሰውዬ አንድ ሰውዬ አለቃቸው 6 ሆነው ሊገዙ ነው። የነሱ አለቃ አለ። የዲፓርትመንቱ የማርኬቲንግ ተቋሙ ወይም የማርኬቲንግ ዲፓርትመንቱ ቲሞች ናቸው ሊገዙ የወሰኑት። ማን ልበለው? ኤንጂኦ ውስጥ ነው የሚሰራው። የተማረው የሆነ ካሊፎርኒያ ስቴት ምናምን ዩኒቨርሲቲ ነው ጨርሶ መጥቶ ኢትዮጵያ ውስጥ ነው እየሰራ ያለው። ማን ልበለው? ስሙን ወይም ሴት እናርጋት። ግን ሜሪ ብለን የጀመረው እሺ፣ ሴት እናርጋት እቺ በለው። ጄሪ ሜሪና ጄሪ። ስለዛ ጄሪ አለች፣ ሜሪ፣ በቀለ፣ ጄሪ እንትን ነው ይመስላል። የሆነ በጣም የሚገርም ቤተሰብ ነው ፎርም እያደረግን ያለ ነው። 3 ከዛ 4ኛ ላይ ኢንቨስተር እንበል። አሁን የኢትዮጵያ ሰው ለመጥራት እንጂ ኢንቨስተሮች ለመጥራት እሺ፣ የኢንቨስተርም ስም ጥሩልኝ። ኢንቨስተር ነው ቤት ያገላብጣል። በቃ እውነታው ስራው። ብዙ ባለሀብት ኢትዮጵያ ውስጥ እሱ ነው ስራው አይደለ? በጣም ሲግኒፊካንት የሆኑ ባለሀብቶች ያለው እሱ ነው ብቸኛ ስራቸው። ስለዛ ቱሉ ዲምቱ ሄዶ ቤት ይገዛል፣ እንደምንም ብሎ መጋዘን ይገዛል። ከዛ በኋላ እንደምንም ብሎ ያድግለታል። በቃ ሰፈሩ ለማ ሲባል የሆነ ሰው ይዞ ይመጣል፣ ይሸጥለታል። ቀጣይ ደግሞ ሪል ስቴት እየተባለ ስለሰማኝ ዲኤምሲ መጥቼ ልግዛ ብሎ ይወስናል። ማን ይባላል? ታጠቅ አስናቀ። እሺ አስናቀ። ከጄሪ ግን ወደ አስናቀ መሄዳችን በጣም ቻሌንጂንግ ነው። እሺ ሜሪ፣ በቀለ፣ ጄሪ፣ አስናቀ አለቀ። እነዚህ ማን ናቸው? ታርጌት ኦዲየንስ። በቃ ከአራቱ ውጪ ምንም ነገር አልሰራም። ይቅርታ አድርጉልኝ። ሜሪም፣ በቀለም፣ ጄሪም አስናቀም ከእናንተ ቀልድ አይጠብቁም፣ እንታሽፉላቸው አይጠብቁም ብዬ አስባለሁ አይደለ? ለፊዝ ለመዝናናትማ ሌላ ነገር ያዩና ተዝናንተው ብለው ያልፋል። ከረንት አንድ ክላይንቴ ኢቢኤስ ቴሌቪዥን ነው። ኢቢኤስ ቴሌቪዥን ጋር በጣም ስራ ነው የምሰራው። በጣም ኢቢኤስ ቴሌቪዥን ትልቁ ስራ የሚሰራው ኢንተርቴንመንት ላይ ነው። በምንም አይነት ሁኔታ እውነታውን ለመናገር ከሆነ እናንተ ቲክቶክ ላይ የምትሰሩት ቪዲዮ ከኢቢኤስ በላይ ያዝናናዋል ያንን ሰው ብዬ አላስብም። ለምን ትታገሉታላችሁ? መታገል የሌለባችሁትን ዘርፍ እየታገላችሁት ነው ማለት ነው አይደለ? እነዚህን 4 ሰዎች ልታስቋቸው ሳይሆን የሚገባው ልታስተምሯቸው፣ ልጠቅሟቸው፣ የማያውቁትን ነገር እንዲረዱ ልታደርጓቸው ነው የሚገባው። ተስማማ? እነዚህ ማን ናቸው? ታርጌት ኦዲየንስ። ጨረሰ በቃ። እኔ አሁን የቀስት ኢላማ ጨዋታ ላይ ዘ ቤስት ነኝ ማለት ነው። አሁን ለምሳሌ ቲቪ ዲጂታል ማርኬቲንግ የማይሆንበት ሪዝን አለ። ታርጌት ኦዲየንስ አለው ቲቪ። ቤት ውስጥ ህፃን ልጅ አለ፣ አደግ ያለች ቲኔጀር አለች፣ እናት አለች 40 ቤቶች ውስጥ፣ አያት አለች 80 ቤቶች ውስጥ። ሁሉንም ነው እያገኘው ያለው ቲቪ ላይ ሳስተዋውቅ። ሶሻል ሚዲያ እንደዛ አይደለም። እንደምታዘጋጁት ኮንተንት፣ እንደመረጣችሁት ፕላትፎርም ቲክቶክ ላይ ሄዳችሁ አሁን በጣም ትልቅ ሰው አገኛለሁ የሚል ነገር ኢትስ ፖሲብል፣ ግን በአብዛኛው ወጣት ነው የምታገኙት። ስለዛ አሁን ዛሬ ሴልስ የነበራችሁትን ተገልብጠን ማርኬተር ጭንቅላታችሁ ነው የምፈልገው። እንዴት እንትናን ታርጌት ላደርግ እንችላለሁ? እንዴት ኮንተንቴን በአግባቡ ላዘጋጅ እችላለሁ? ምን ፕላትፎርምን ልምረጥ? የሚሉትን ነገሮች ነው የምንመካከረው ማለት ነው። ተግባባን አይደለ?
እዛ በሪል ስቴት ቋንቋ ላውራና ቁፋሮ ጀመር። አሁን ላይ ቁፋሮ ጀምረናል አይደል? ከዛ ላይ መሰረት እየገነባ እንሄዳለን። ከዛ ላይ አንደኛ ሁለተኛ ትክክለኛ ከሄድን እዛ መሰረቴን ጣልኩኝ ፋውንዴሽኑን። ከዛ በኋላ ቤዝመንት መጀመሪያ እሰራለሁ። ለምን ማቆሚያ ያለው ፓርኪንግ ያለው ለእያንዳንዱ ቤት ሁለት ማቆሚያ ያለው ምናምን የምትሏት ነገር አለች አይደል? እሷን ለመገንባት ቤዝመንቴን እሰራለሁ። ከዛ አንደኛ ሁለተኛ እያልኩኝ እሄዳለሁ ማለት ነው። ዛሬም እንደዛ ነው የምንመካከረው። ከታች ጀምረን እላይ ስንደርስ እናቆማለን። ቻው ተባብለን 10ኛ ላይ እንደዚህ እንደፎቁ 10ኛ ላይ ስንደርስ አሮን ውጣ ትሉኛላችሁ። ያስማማናል? ፕላትፎርሞቹን እናውራ። ከረንትሊ ዓለም ላይ ኦፕሬት እያደረጉ ያሉ በመጠኑም ሆነ በብዛት ሰዎች ያሏቸው ፕላትፎርሞች እነዚህ ናቸው። ከዚህ በኋላ ያሉት ኢንሲግኒፊካንት ቁጥር ነው የምናወራው። እንትን አይታችኋል ሰሞኑን መቄዶንያ ሰምቻለሁ። ስለ መቄዶንያ ልገሳ ላይቭ ስንት ነው 2 ቢሊዮን የተባለው ኦር ሰምቲንግ ሳንደርስ አንወጣም። ስንት ነው 5 ቢሊዮን 200 ሚሊዮን መሰለኝ አይደለ? በዶላር 200 ሚሊዮን ዶላር ኦር 5 ቢሊዮን ብር እንደዛ ነገር ሳንሰበስብ አንወጣም። የስንት ቀን ነው አይ ቲንክ ቀን አልተናገሩም አይደለ? ሲያልቅ ያልቃል። በጣም ብዙ ተቋማቶች አላያችሁ እዛ ላይ የሚለግሱ። ለምን ተቋም ለምን 2 ሚሊዮን ብር 1 ሚሊዮን ብር ባለፈውን እኛ ስፈር ያለው አንድ ካፌ 1 ሚሊዮን ብር ለካፌ ከባድ ነው። ኮፊ ሾፕ ነው ያለው ኦር ሌላ ነገርም ይሰራል ፕሮባብሊ። ግን ለኮፊ ሾፕ 1 ሚሊዮን ብር እኔ ማውቀው ድርጅት አለ። ምን እያሉ እየተመካከሩ ነው መሰላቸው? በጣም ብዙ ድርጅት ነው ያላቸው በስራቸው፣ በጣም ብዙ ቢዝነስ ነው ያላቸው። በማን ስም እንለግስ ብለው እያሰቡ ነው። በማን ስም እናርገው፣ በየትኛው ተቋም ስም። እኔ አሁን አንድ ድርጅት ናት ያለችኝ። እኔ አሳዝናለሁ። ግን 10 20 30 ድርጅት ያላቸው ተቋማቶች አሉ ኢትዮጵያ ውስጥ በጣም የሚታወቁ። ይሄ እንትና ነው እኮ ይሄና ይሄና እንደዛ ብዙ ተቋማቶች አሉ ኮሪሌት የሚያደርጉ። አሁን ዲኤምሲ ኦር ባለቤቶቹ ብዙ ነገር ማውራት አልችልም፣ ግን ምን እያሰቡ ነው ብዬ ማስበው በማን ስም በዲኤምሲ ብንለግስ ነው የሚሻለን ወይስ በሚልክ ኤንድ ሃኒ ስም ነው የሚሻለን እያሉ እያሰቡ ነው። ኢቭን አንዳንድ ተቋማቶች አይ ቢሊቭ በሚልክ ኤንድ ሃኒም በዲኤምሲም ሊለግሱ ይችላሉ። ባላቸው ብራንዶች ጠቅላላ 5 ሚሊዮን ሰጣለው 1 ሚሊዮን እያደረኩኝ በአምስቱም ተቋማቶች ይደስት። ለምን ዋትስ ዘ ፖይንት? ምንድነው ሀሳቡ? አንድ ፖይንት ናት ያለችው። ሰው ጋር የሆነ ፊሊንግ ክሬት ታደርጋላችሁ። ያ ድርጅት የሚለው ፊሊንግ በቃ ባንኮች ሰጥተዋል እንዴ? እስቲ የሚያውቅ ሰው ከነገረኝ በጣም ጥሩ። በጣም ያዘንኩት ነገር ባንኮች አለመግባታቸው ነው። አይ ቢሊቭ ጨዋታውን እየጠበቁ ነው ባንኮች። ለምን ሲቃረብ መዝጊያው ሲቃረብ 2 ቢሊዮን ጋር ለመድረስ ሲቃረብ 35 ሚሊዮን ብለው ይሰጣሉ። ሌላ ሰው ያለገሰውን ማለት ነው። አቢሲኒያ እሱን ሲያስገባ ኮፕ የሆነ ያህል ሲያስገባ እንትን እንደዚህ ሲያስገባ እዛ ጋር አክቹሊ ለመቄዶንያ መለገሱ በጣም ትልቅ ነገር ነው። ጎን ለጎን ተቋማዊ የሆነ ቫልዩ ክሬት እያደረጉ ነው ለራሳቸው። ስለዛ ወጣችሁ እንግዲህ እንደ ህብረተሰቡ አንድ 5-6 አገልግል ያዙና ዛሬ ለመጀመሪያ ጊዜ በቀን ውስጥ 10 ቤት ስለሸጥኩኝ ከሰፈሬ ልጆች ጋር ልበላ ወስኛለሁ ብላችሁ ቪዲዮ የምትሰሩን ከሆነ አይ ሰፖርት ኢት። አስሎንጋስ እንዳትዋሹ ፕሊዝ፣ እንዳትዋሹ ማለት ደሃ ላይ እንዳትዋሹ። በጣም ያስጠላኝ ነገር ቢኖር በህይወቴ በቃ አይታችኋል አይደል 1000 ብር ሰጠኝ ብላ እንግዲህ ያው የተረጋገጠ የሆነ ይሆን አላውቅም፣ ግን 1000 ብር ሰጠኝ ብላ ስንት ብር ነው አይደል? አልተሳሳትኩኝም። 10000 ሰጠኝ ብላ 1000 ነው የሰጠችው፣ ግን 1000 በቂ እኮ ነው አለች። አይደለም እንዴ 10000 ብለሽ ለራስሽ ፕሮሞሽን ከተጠቀምሽበት 1000 በቂ አይደለም። እሺ አንድ ነገር ጨምርላችሁ እዚህ ላይ ሶሻል ሚዲያ የምታዩት እንትን ረዳን እንደዚህ ያደረግን ብዙ ውሸት ነው፣ አብዛኛው ውሸት ነው። እሱ እናውቃለን። ይሄ ጥያቄና መልስ ጓደኛው ነው እዛ ጋር የተለገሰ ያለው። ኦልሶ ተውት ጊቫዌይ የሚባለው ነገር ባለፈው አንድ ብቻ ቲክቶክ ላይ ገብተን እኔ ማቆ ማርኬቲንግ ተቋም ነው የሚሰራላቸው ለዛ ካምፓኒ ማለት ነው። የስልክ ቤት ነው። አይ ቲንክ ኢትስ ኦኬ አታውቁትም። ስልክ ቤት ነው የሆነ ማርኬቲንግ ተቋም ነው የሚሰራላቸው። ማርኬቲንጋቸውን እኔ ማውቀው ነው። የሚሰሩትን ሰራተኞች አውቃቸዋለሁ። እዛ ድርጅት ውስጥ ምን አየሁኝ ጊቫዌይ ብለው አዘጋጅተው ሲሸለም አንዱ ሰራተኛ ሲሸለም አየሁ። የራሱ የድርጅቱ የማርኬቲንግ ተቋሙ ሰራተኛ ምን ተሰማ? በጣም ደስ ብሎኛል ያለ ማለት ነው። እና ዶንት ቴክ ዘ ሪስክ መቼም ዶንት ቴክ ዘ ሪስክ መቼም። ከልጆች ጋር የምንጣላበት ቢሮ ውስጥ አንዱ ጉዳይ መንገድ ላይ ኢንተርቪው እንሰራለን ለክላይንት ቪዲዮዎች ምናምን አንዋሽም። ቢያስጠላ ይሻለኛል ቪዲዮ። የተበላችሁ ቀን ምን ሉዝ አደረጋችሁ? እቺ ቅድም ያልናት እንደ ፐርፐዝ ላይ ሆናችሁ ማለት ነው። ያው የራሱ ጉዳይ ቢሆን አስማማናል። ተሳሳትኩኝ እውነት? እሺ ይሄ ያልሽኝ እኮ እነሱ ነው ያልሻቸው? አዎ እሺ ተይዘሻል። ጥሩ ሶ አፍጥምሰድ ወይስ ሻይ እንውሰድና ተመልሰን እንመጣለን። ጥሩ ነበር እስካሁን አይደለ? ከሻይ በኋላ አትወጡብኝማ። ክላይንት አለኝ ምናምን ብላችሁ እንዳትወጡ። ተመልሰን እንገናኛለን በዚሁ ኢነርጂ። እሺ አስማማ ቡና ጠጡ ፕሊዝ። አለ ብዬ አስባለሁ። ቡና ጠጡ። ቴንክ ዩ
ከረፍት በኋላ እንመለሳለን።